ሰላም ሰላም ደህና ይስጥልኝ ውድና እየተከበራችሁ ውድ የአገሬ ልጆች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም፣ ፍቅር፣ አንድነት ይሙላችሁ ያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ ማለት ነው። ቪዲዮን ከወደዳችሁ እንግዲህ እንደተለመደ ሼር፣ ላይክ እያደረጋችሁ አዳዲሶች ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በጥሞና እነግራችኋለሁኝ ማለት ነው። ውድ የአገሬ ልጆች ዛሬ እንግዲህ በአዲስ ቪዲዮ ነው ብቅ ብያላችኋለሁ። እንደምታዩት ብሬክሲ የሀበሻ ሜሲን ታውቃላችሁ። የእሱ ባለቤት እንግዲህ የእሷ እየደረሰ እንግዲህ ለማንም ሰው አይድረስ በሚል ነው እንግዲህ ዛሬ እንትን ምለው እና የብሬክስ ሀበሻ ሜሲ ማለት ነው። ሜሲ እንግዲህ ማታውቁት ሰዎች አላችሁ ብዬ አላስብም። ምክንያቱም ብሬክስ ሀበሻ ምክንያት እንግዲህ ሜሲንም አውቀናታል ማለት ነው። እና ለእሷ የደረሰ ለማንም ሰው አይድረስ። እውነት ለመናገር በጣም የሚያሳዝን ነው እና ሶስተኛ ዙር እንግዲህ ወንድሞቿን እንግዲህ በሞት እንዳጣች ነው ስታለቅስ ፌስቡክ ላይ ተለጥፎ እያየ ነው ማለት ነው። እና አያሳዝንም? በጣም ያሳዝናል ማለት ነው። እንደዛ አይነት ነገር ለማንም አይድረስ ነው የምንለው ማለት ነው። እና አሁን ራሱ እንትን በማለት ሐኪም ቤት ገብታለች ማለት ራሷን ስታ ማለት ነው። እንደዛ አይነት ሀዘን ግን እንጃ ለማንኛውም በጣም ከባድ ነው ሀዘን ማለት ነው። እንግዲህ ይሄ ማለት ሶስተኛ ዙር ነው ይሄ ሀዘን የገጠመባት ማለት ነው። መጀመሪያ ያው የምትወደው ወንድሟን ታላቁን አጣች። ሁለተኛ ደግሞ ታናሽ ወንድሟን አጣች። መጨረሻ ላይ ደግሞ አስቡት ሶስተኛ ላይ እንግዲህ ወንድሟን እንደዚህ አይነት አደጋ ስታጣ ምን ይሰማል? እስኪ እኛ ራሳችን በራሳችን ሆነ ቆመን ስናስበው በጣም ከባድ ነው። እውነቴን ነው የምላችሁ። ሁላችንም ግን ስደርስብን እንጂ የሰው ሀዘን የሚገባን ካልደረሰን በፍጹም አይገባንም ማለት ነው። አንዳንድ ሰዎች ሀዘን የደረሰባችሁ መቼም ታውቁታላችሁ አይደል እንዴ? እና በጣም የሜሲ ሀዘን በጣም ከባድ ነው ማለት ነው። ፈጣሪ እንግዲህ ጽናቱን ይስጥሽ ለቤተሰቦችሽ፣ እንዲሁም ላንቺ እና አሁን ራሷን ስታ ነው እንግዲህ የመጨረሻ ሐኪም ቤት የገባችው ማለት ነው። እንደዛ አይነት ነገር በጣም ከባድ ነው እና አሁን ራሱ ሬሳው እንግዲህ ወደ ሀገር እንዳይጫን ነው እየተባለ ያለው። ግን እኔ የራሴ ሀሳብ ነው። ሬሳው እንግዲህ አለ አይደል፣ አንድ ሰው ከሞተ ያው ሬሳ ነው የሚባለው፣ መቼም ሰው ነው አይባልም። እና ሬሳው ግዴታ ያው የሚጫነው ትራንስፖርት ካለ ሬሳ የሚጫነው ትራንስፖርት ካለ ግን አገሩ ቢሄድ ነው ብዬ ነው ማስበው። ምክንያቱም አንድ ቤተሰብ በአካል ባያገኙም አስታምሞ ባይቀብሩም ሬሳውን አይቶ እንኳን አልቅሶ ቆሞ አልቅሶ መቅበር ራሱ ቀላል ነገር አይደለም። እና ግን እኔ ሬሳው ግን ለምን ኢትዮጵያ አይላክም አገር ለምን አይላክም በሚለው ነው እንግዲህ እያሰብኩት ያለው። እና አሁን መሲ ያለችበት ሁኔታ በጣም ከባድ ሀዘን ላይ ነው ያለችው። ፈጣሪ ግን ጽናቱን ስጥሽ መስዬ። ብሬክስም እንደዛው ተሰምቶታል። እኔ እንጃ ያው እሷ ማለት እሱ ማለት ነው እና በጣም የሚዋደዱት ባልና ሚስት ናቸው። እና የባለፈው የሞተ ወንድሟን ራሱ በጣም እኔ እንጃ ጎንዋ ላይ ሆኖ ሲያጽናና ነበር። አንዳንድ ደግሞ ጥሩ ትዳር ኑሯችሁ፣ ጥሩ ባል ኑሯችሁ፣ ባል ስኖራችሁ ደግሞ ባዘናችሁ በደስታችሁ አጠገባችሁ ነውና ሆኖ ሚያጽናና። ግን መሲ ባለፈው እንደዚህ ልቧ ተሰብሮ ነበር እና ቆሞ ደግሞ ብሬክስ ሀበሻ በጣም ሲያጽናና ነበር። ብዙ ነገር እየረዳ ነበር፣ በሀሳብም ሆነ በምንም እየረዳት ነበር። እና አንዳንድ ጥሩ ትዳር እግዚአብሔር ይስጣቸው ነው እና ያው እሱ ነው ጽናት ያጸና የነበረው እና ልቧን አጠንክሮ ሁሉም ነገር ያደረገው እሱ ራሱ ነው። እና አሁን ደግሞ ሶስተኛ ዙር እንግዲህ ተደገመባት ማለት ነው። ግን እግዚአብሔር እንግዲህ እኔ እንጃ ከእግዚአብሔር የመጣ ነገር ከሆነ እንግዲህ ምንም ማድረግ አይቻልም። እና ብቻ ፈጣሪ ሁላችንም ቤተሰቦቻችንም ይጠብቀን ማለት እወዳለሁ። እና እንደምታዩት የምታውቁት ካላችሁ መሲን እንግዲህ እየደወላችሁ አጽናኗት። ከባድ ነው እውነት እንደዚህ አይነት ሀዘን በጣም ከባድ ነው። ይህን መሰለ ወንድሟን ማጣት አንድም ሁለት ሶስት ወንድም በአንድ አመት ውስጥ ማጣት ማለት ምን ማለት ነው አይደል እንዴ? ከባድ ነው ማለት ነው። ሀዘን ማለት ገንዘብ ማጣት፣ ሁሉም ነገር ንብረት ማጣት ምንም ማለት አይደለም። ግን እዚህ ጋር ሰው አብራችሁ በልታችሁ ጠጥታችሁ አብራችሁ ተወልዳችሁ የእናት ልጅ ሲሆን ማንኛ አይደለም እናት ልጅ ባዳ ማታውቁት ባዳ እንኳን በጣም ነው የሚያሳዝነው። እና እሷ ደግሞ እግር እሳት ነው የሆነባት። ምክንያቱም ወንድሟ ነው፣ ታናሽ ወንድሟ ነው፣ ታላቋንም አታዋለች። እና በጣም ነው ያዘነች ያለችው። በጣም ነው ልቧ ተሰበረው። እንደዛ አይ ነገር
ስገጥም እና ንብረት ብናጣ ንብረትን መተካት እንችላለን። በትንሽ ጊዜ ግን ልንጨናነቅ እንችላለን። ከዛ በኋላ ያለውን ግን ንብረት ይተካል፣ ግን ሰው አይተካም። ምክንያቱም አንድ ሞተ ማለት ሞተ ነው፣ አለቀ። አንድ ሰው አንድ ከሞተ ሬሳ ነው በቃ፣ በሰው አይጠራም። በቃ ሬሳ ተብሎ ነው የሚጠራና በጣም የሚያሳዝን ነው። እና መሰረት እንግዲህ እግዚአብሔር ጽናቱን ይስጥሽ። በእውነት ለቤተሰቦችሽም ላንቺም እግዚአብሔር ጽናቱን ይስጥሽ። ብሬክስ አበሻም እንደዛ ጎንሽ ላይ የሚያጽናና በእውነት ለሱም ጽናቱን እንመኛለን ማለት ነው። በጣም ከባድ ነው እንደዛ አይነት አዘን ማለት ነው። እና ውድ የሀገሬ ልጆች እንግዲህ የዛሬ ቪዲዮ ይሄን ይመስላል። የምታዩት ካላችሁ መሲን እንግዲህ እየደወላችሁ አጽናኗት ማለት ነው አይደል እንዴ? ሁላችንም እንግዲህ ያው የማይሞት ሰው የለም እዚህ ምድር ላይ ሆኖ አፈርንና ወደ አፈር እንመለሳለን። ስለዚህ ግን መሞታችን አይቀርምና ግን እንደዚህ አይነት አደጋ ደግሞ በጣም ከባድ ነው። በጣም ያሳዝና። ይሷ ደግሞ በዛ አላል በዛ በቃ ተከታተለባት። እኔ እንጃ አንድም ሁለት ሶስት ሰው ስታጣ ወንድሞቿን እኮ በተራ ጨረሰች ማለት በማዳዳ ጨረሰች። አለቀባት እኮ በቃ ምን ልበል እንግዲህ ማውራ ነገር ራሱ በጣም ጠፍቶብኛል፣ የጠፋብኝ ነው ማለት ነው። እና ወንድሞቿን ሁሉ እኮ አለቁ። እውነት ለመናገር ምን አይነት እርግማን ይሁን ምን ይሁን ብቻ የምናውቀው ነገር የለምና ያው እኛ የምናየው ተመልካች ማለት ዝም ብሏል አይደል? ሚያቆንም አያቆንም ይፈርዳል ማለት ነው። ስለዚህ እንደዛ አይነት ነገር ደግሞ በጣም ከባድ ነው፣ በእውነት ከባድ ነው። እና ደውላችሁ የምታውቁት ካላችሁ አጽናኗት። በጣም ምደብር አዘን ነው በእውነት እንደዛ አይነት አዘን ማለት ነው። እና እግዚአብሔር ጽናቱን ይስጥሽ መስዬ። እንግዲህ የፈጣሪ ስራ ነውና ምንም ማድረግ አይቻልም። ታሞ ቢተኛ እንኳን እሺ በእርዳታም ቢሆን ሰው ልጅ ይረዳል። ግን ይሄ ያልታሰበ ድንገተኛ ሞት የሚባለውን ግን እግዚአብሔር ይገስጾ። ድንገተኛ ሞት የሚባለው በጣም ከባድ ነው። እውነቴን ነው የምላችሁ። እና እግር እሳት ነው መሆኑ እና አንደኛን ታሞ ቆማችሁ አስታምማችሁ አገለብጣችሁ ሁሉም ነገር አሳክማችሁ በቃ አላለል ወደ ፈጣሪው ቢሄድ ምንም ማለት አይደለም። ግን ሳታዩ ሳትገናኙ እንዲህ በስልክ ያወራችሁ የእውነትን ነው የምላችሁ። ሰሞኑን ደግሞ እንደዚህ በስልክ ፕራንክ ምናምን እየሰሩ ነው ሲባል ነው እንግዲህ ሰማነው። ይሄን ስታስብ እሷ አላመነችውም በፍጹም። እኔም ቢሆን አላምንም። እንግዲህ አስቡ እንደዛ አይነት አደጋ በድንገት ሲደርስ እያወራች የተጫወተች እየሳቀች ያለች እንደዛ አይነት ዱብዳ ሲሆንባት አያስደነግጥም? ያስደነግጣል በእውነት እንጃ። ራሷን ስታክም ቤት መግባቷ ራሷን እንጃ። እና በጣም ከባድ ነው። ፈጣሪ ሁላችንም ይጠብቀን በእውነት እና ይላቸዋለሁ። ውድ የሀገሬ ልጆች የዛሬ ቪዲዮ ይህን ይመስላል። አበረታቱኝ፣ ሼር ላይክ አድርጉ እላቸዋለሁ። በአዲስ ቪዲዮ እስክንገናኝ ሰላም፣ ፍቅር፣ አንድነት ይሁንላችሁ። ባይ ባይ።